ኢትዮጵያ የዓለማችን ሁለት ወሳኝ ቁልፎችን በእጇ አስገብታለች። ቁልፉን በእጇ ያስገባችበት መንገድ ደግሞ እጅግ አስደሳች ነው። ኢትዮጵያ ወደ ቀይ ባህር እንዳትጠጋና በዓለም አቀፍ ደረጃ ኃያልነቷን እንዳትገነባ ኢትዮጵያን በመቃወም የሶማሌ መንግስትን እንደፈለጉ እየዘወሩ ኢትዮጵያን ከቀይ ባህር ለማራቅ እየተንቀሳቀሱ የነበሩት ግብጽና ኤርትራ በሶማሌ መንግስት ክደት ተፈጽሞባቸዋል። የተጋዱ ክደት ደግሞ አያምጣው ነው የሚባለው። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በተለያዩ የሽብር ቡድኖች እንዲሁም ደግሞ በሀገሪቱ ባለ የውስጥ ጉዳዮች ምክንያት እየተናቀሩ ባሉበት በዚህ ወቅት ላይ የግብጽ መንግስትም ሆነ የኤርትራ መንግስት ሊያዋጣቸው እንደማይችል በመገንዘባቸው ምክንያት ከኢትዮጵያ ጋር ያላቸውን የሁለትዮሽ ወዳጅነት አጠናክረዋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከቀናት በፊት ካላረቢያ ከተባለ ሚዲያ ጋር ባደረጉት ቃለ ምልልስ ላይ ኢትዮጵያ ወደ ቀይ ባህር ለመግባት የጂኦግራፊ እንዲሁም ደግሞ ሌሎች ሁኔታዎች ሊከለክሏት አይገባም፣ ወንድማማቻዊ የሆነ ንግግር ያስፈልጋል በማለት መንደርደሪያቸውን አድርገው ትናንትና አዲስ አበባ ገብተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ መምክረዋል። ሁለቱ መሪዎች የመከሩት ምክክር በጁባላንድ የተፈጠረውን ውጥረት ጋር ተያይዞ ነው ቢባልም ሌላ ሁለት አጀንዳ ይዘው ነው የመጡት። ፕሬዝዳንቱ ይዘውት የመጡት ሌላኛው አጀንዳ ኢትዮጵያ ወደብ የምታገኝበትና ወደ ህንድ ውቅያኖስ የምትገባበትን አማራጭ ሶማሊያ ለኢትዮጵያ ልታበረከታት መሆኑንም የተለያዩ ዲፕሎማቲክ ምንጮች ገልጸዋል። ሐሰን ሼክ መሐመድ አዲስ አበባ ሲመጡ ሌላኛው ትኩሳት የሆነባቸው ጉዳይ ከኢትዮጵያ ጋር የባህር በር ለመስጠት ስምምነት ላይ የደረሰችው የራስ ገዟ ሶማሊላንድ ፕሬዝዳንት አብዱራህማን ኢሮ ኢትዮጵያ ለመምጣት ቀነ ቀጠሮ መያዛቸውን ተከትሎ ነው። የሶማሊላንዱ ፕሬዝዳንት ኢትዮጵያ ጋር የተፈጸመው የባህር በር ስምምነትን ተከትሎ በወቅቱ ስምምነቱን የፈጸሙት የቀድሞው ፕሬዝዳንት ሙሴ ቤሂ ጋር ከስልጣን ከወረዱ በኋላ በኢትዮጵያና በራስ ገዟ ሶማሊላንድ መካከል የተፈረመው የሁለትዮሽ ግንኙነት ተቋርጧል የሚሉ ወሬዎች በጣም ቢወሩም የቴክኒክ ጉዳዮች እያለቁ መሆናቸው ነበር ሲነገር የነበረው። የሶማሌው ፕሬዝዳንት አብዱራህማን ኢሮ ኢትዮጵያ ከመምጣታቸው በፊት የተባበሩት አረብ ኤምሬት በመሄድ ከተባበሩት አረብ ኤምሬት መሪዎች ጋር ውይይት እያደረጉ ነው። የተባበሩት አረብ ኤምሬት መሪዎች ደግሞ ኢትዮጵያ ወደ ቀይ ባህር እንድትገባ ይፈልጋሉ። ኢትዮጵያ በበርበራ ወደብ ላይ ቀጥታ እንድትሳተፍና የበርበራ ወደብ ተጠቅማ የባህር በር እንድታገኝ ፍላጎት አላቸው። ሌላኛው ቁልፍ ጉዳይ በሶማሊላንድ ላይ ሶማሊላንድ የሉዓላዊ ሀገርነት ዕውቅና ለማግኘት በምታደርገው ጥረት ላይ ለኢትዮጵያ የባህር በር መስጠት ወደብ መስጠት አማራጭ አድርጋለች። ከዚህም በተጨማሪ ሶማሊላንድ ዕውቅና አገኝበታል ብላ ተስፋ የጣለችባት አሜሪካ ነች። አሜሪካ በበርበራ ወደብ ላይ የጦር ቤዟን ለመገንባት የሚያስችል እንቅስቃሴን ጀምራለች። ይህ ማለት ደግሞ ምን ማለት ነው? አሜሪካ ከኢትዮጵያ ጋር የመጣመር ከፍተኛ የሆነ ፍላጎት አላት። አሜሪካ በሶማሊላንድ ላይ የምትገነባው የጦር ቤዝ በተጨማሪ በአፍሪካ ቀንድ ላይ እጅግ ጠንካራና ከሌሎች ሀገራት በተሻለ መልኩ ፈጣን ኢኮኖሚ እንቅስቃሴ እንዲሁም ደግሞ ወታደራዊ ኃይሏን እያደረጀች ያለችው ኢትዮጵያ ጋር መወዳጀቱ አሜሪካ በአፍሪካ ቀንድ ላይ ልትገነባው ስለምታስበው ኃያልነት ኢትዮጵያን ቀዳሚ ምርጫ ያደርጋታል። ስለዚህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ መምጣትና ከቀናት በኋላ አዲስ አበባ የሚመጡት የራስ ገዟ ሶማሊላንድ ፕሬዝዳንት አብዱራህማን ኢሮ ሁለቱም ኢትዮጵያን በቀጥታ ወደ ቀይ ባህርና ህንድ ውቅያኖስ ያስገቧታል። ታዲያ ኢትዮጵያ በአንድ ድንጋይ ሁለት ወፍ አላጫወተችም ነው የምትሉኝ? የግብጽና የኤርትራ ባለስልጣናት ታዲያ ኢትዮጵያን ከቀይ ባህር ለማራቅ የተለያዩ ስራዎችን እየሰሩ የተለያዩ ፕሮፓጋንዳዎችን ጭምር እየነደፉ ባሉበት በዚህ ወቅት ላይ የሶማሌው ፕሬዝዳንት ከጃቸው አፈትልከው ወጥተው ከኢትዮጵያ ጋር ጠንካራ የተባለ የሁለትዮሽ ግንኙነትን መስርተዋል። የአፍሪካ ቀንድ ፖለቲካ በነገራችን ላይ እየተባለ ሄዶ እየተጠቀለለ ኢትዮጵያ አቀፍ ውስጥ እየገባ ነው ያለው። የሶማሌው ፕሬዝዳንት ልብ እንድትሉ የምፈልገው ነገር የህዳሴ ግድቡን ባስመረቀንበት ጊዜ ላይ የግብጽ መንግስት ባለስልጣናት ወዳጅ የሆኗቸው ሀገራት ሁሉ በምርቃቱ ላይ እንዳይገኙ ከፍተኛ ፍላጎት ቢኖራቸውም በወቅቱ ከግብጽ ጋር ስትራቴጂካዊ የሆነ ስምምነት የፈረመችው ሶማሊያ ፕሬዝዳንት የሆኑት ሐሰን ሼክ መሐመድ ግን በኩራት አዲስ አበባ ድረስ መጥተዋል። ከዛም ደግሞ ህዳሴ ግድቡ ላይ ሄደው ህዳሴ ግድቡ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን ጠቃሚና ተምሳሌት ነው በማለት ጭምር የግብጽ ባለስልጣናትን ራስ ምታት ነው የለቀቁባቸው። ታዲያ መጨረሻ ላይ ደግሞ ኢትዮጵያን በቀጥታ ወደ ህንድ ውቅያኖስ የሚያስገባትን የወደብ አማራጭ ይዘውላት መጥተዋል። ስለዚህ ሶማሊያና ራስ ገዟ ሶማሊላንድ ለኢትዮጵያ የሚሰጧት ወደብ ኢትዮጵያን ወደ ቀይ ባህርና ወደ ህንድ ውቅያኖስ ያስገባታል። ግብጽና ኤርትራ ምንም ማድረግ አይቻልም፣ ሽንፈታችሁን እየተከናነባችሁ ነው ያላችሁት። እኔ የምላችሁ ግን እናንተ የኔን አካውንት ኮፒ ሊንክ ማድረግ ምንድነው የቸገራችሁ? ይሄን የመሳሰለ ምርጥ ትኩስ መረጃ እያቀበልኳችሁ የኔን አካውንት ኮፒ ሊንክ አለማድረግ በእውነቱ ከሆነ ያሳዝናል። ስለምታዳምጡኝ፣ ስለምትወዱኝ፣ ስለምትሰጡኝ ገንቢ አስተያየት ከልብ አመሰግናለሁ። ሶርስ አስቀምጪ የምትሉኝ ሰዎች ሁሉ ጊዜም ከካፕሽኑ ጋር እየሄዳችሁ ቼክ እንድታደርጉ ጋብዛችኋለሁ።